እንደምን ከረማችሁ? እግዚአብሔር ይመስገን። እግዚአብሔርን እጅግ አድርገን እናመሰግናለን። እሺ ኤፌሶን ምዕራፍ 5 ከቁጥር 15 እስከ 20 እናነባለን። ኤፌሶን ምዕራፍ 5 ከቁጥር 15 እስከ 20 እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንድትመላለሱ በጥንቃቄ ተጠበቁ። ቀኖቹ ክፉዎች ናቸውና ዘመኑን ዋጁ። ስለዚህ የጌታ ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ። መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ፣ ይህ ማባከን ነውና። በመዝሙርና በዝማሬ በመንፈሳዊም ቅኔ እርስ በርሳችሁ ተነጋገሩ፣ ለጌታ በልባችሁ ተቀኙና ዘምሩ። ሁልጊዜ ስለ ሁሉ በጌታችን በኢየሱስ ክርስቶስ ስም አምላካችንና አባታችንን ስለ ሁሉ አመስግኑ። እንደገና አንድ ጊዜ እንድገመው። እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንድትመላለሱ በጥንቃቄ ተጠበቁ። ቀኖቹ ክፉዎች ናቸውና ዘመኑን ዋጁ። ስለዚህ የጌታ ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ። መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ፣ ይህ ማባከን ነውና። በመዝሙርና በዝማሬ በመንፈሳዊም ቅኔ እርስ በርሳችሁ ተነጋገሩ፣ ለጌታ በልባችሁ ተቀኙና ዘምሩ። ሁልጊዜ ስለ ሁሉ በጌታችን በኢየሱስ ክርስቶስ ስም አምላካችንና አባታችንን ስለ ሁሉ አመስግኑ ይላል። ክብር ለእግዚአብሔር ይሁን። መልእክቴ ርዕሱ ዘመኑን እንዋጅ ነው። ቁጥር 16 ላይ ቀኖቹ ምንድናቸው? ክፉዎች ናቸውና ዘመኑን እንዋጅ የሚል ነው። ዘመን መዋጀት ምን ማለት እንደሆነ፣ ዘመን ለዋጀት ምን እንደሚያስፈልግ ነው የምንመለከተው። ከዛ በፊት በግሪክኛው መጽሐፍ ቅዱስ የተጻፈውን አነብላችኋለሁ። ትንሽ ከዚህ የተሻለ ሆኖ ተጽፏልና ተረጓጉሙ። ዝም ብሎ ቀኖቹ ክፉዎች ናቸውና ዘመኑን ዋጁ ብቻ ነው የሚለው አማርኛችን እና ግሪክኛው ትንሽ ገለጥለጥ ያደርገዋል፣ ፈታ ያደርገዋል። አዲሱ ትርጉም እንደሚል አላነበብኩትም። እስቲ ይሄን ላንብብላችሁ። የምችለው የግሪክኛ ቋንቋ መሰረት ነው ማለት ነው። ፕሮሴኬቴ ሊፖን ካላ ፖስ ዚቴ ሚዚቴ ኦስ ኦሲኔቲ ይላል። አላኬ ሲነቲ እንደ ጥበበኞች ተመላለሱ እንጂ ጥበብ እንደሌላቸው ይላል። አሁን የምፈልገው እዚህ ነው 16 ቁጥር ላይ ያለችው እና ክሪሲሞፒቴ ሶስታ ቶክሮኖሳስ ይገባናል አይደለም? እና ክሪስሞፒቴ ሶስታ ቶክሮኖሳስ ጊዜያቸውን እንደሚገባ ተጠቀሙ። ዘመኑን ዋጁ ማለት ግልጽ ነው። ጊዜያቸውን እንደምን እንደሚገባ ይላል። ክብር ለእግዚአብሔር ይሁን። ስለዚህ በዚህ መንፈስ ነው ምንረዳው። የመዋጀት ትርጉም ምን ማለት ነው? መዋጀት ቀኖቹ ምንድናቸው ይላል? ክፉዎች ናቸው። ስለዚህ ምን አድርጉት? የኤፌሶን መጽሐፍ ለሁለት ይከፈላል። ምዕራፍ 1፣ ምዕራፍ 2፣ ምዕራፍ 3 ለብቻ ራሱን የቻለ ነው። 4፣ 5፣ 6 ለብቻ ራሱን የቻለ ነው። ከ1 እስከ 3 የእግዚአብሔር ስራ ነው። ከ4 እስከ 6 የሰው ስራ ነው። እግዚአብሔር ከ1 እስከ 3 ስራውን ጨርሶ ገለጠና እንግዲህ ምዕራፍ 4 ባለፈው እንደተጠራንበት ጥሪ እንደሚገባ እንመላለስ በሚል ትምህርት የተማርነው ትዝ ይላችኋል። ልክ ምዕራፍ 4 ከ1 ሲጀምር እንግዲህ ብሎ ነው የሚጀምረው። መጽሐፍ እንግዲህ ብሎ ከጀመረ ከፊተኛው ጋር የተያያዘ ነው ማለት ነው። ስለዚህ ከ1 እስከ 3 እኔ ሰርቻለሁ፣ ከ1 እስከ 3 የሰራሁትን አሳይቻችኋለሁ፣ ከ4 እስከ 6 ያለው የእናንተ ድርሻ ብሎ ነው እግዚአብሔር ያስቀምጠው። ስለዚህ እዚህም ቦታ ሲጀምር ምዕራፍ 5 15 ምን ብሎ ነው የሚጀምረው? እስቲ መጽሐፍ ቅዱሳችሁን እንግዲህ
ይላል። እንግዲህ ከላይ ዘረዘረና ከዚያ እንግዲህ ምን ይሁን ነው አያችሁ ለኛ ተወልን ማለት ነው። እና የመዋጀት ትርጉም ዘመኑን በአግባቡ ለእግዚአብሔር ክብር መጠቀም ይባላል። የመዋጀት ትርጉም ይሄ ነው። ሌላ ትርጉም ምንም የለው። ቀኖቹ ክፉዎች ናቸው። ስለዚህ ዘመኑን ምን አድርጉት? ዋጁ። ቀኖቹን ለውጡ አልተባልንም። ለቀኖቹ መልካም እንዲሆኑ ጸልዩ አልተባልንም። ሊሆኑም አይችሉም። ምክንያቱም ጌታ ኢየሱስ ከመጣበት ጊዜ ጀምሮ ቀኖች ምንድናቸው? ክፉዎች ናቸው። እስከሚመጣበት ጊዜ ቀኖቹ መልካም አይሆኑም። ዘመኑን ባንዋጅ ምን እንሆናለን? ይሄ መጠየቅ ያለበት ጥያቄ ነው። ለምን ዋጅዋለን? ባንዋጅ ምን ችግር አለበት? ቀኖቹን ባንዋጅ ዘመኑን ባንዋጅ ሊሆን የሚችለው አንድና አንድ ነው። ምንድነው? ዘመኑ እኛን ይዋጃል። ከዘመኑ ሽሹ ነው የእግዚአብሔር ሐሳብ። ከዘመኑ አምልጡ ነው። ለማምለጥ መዋጀት ነው። የጸሎት ርዕስ አይደለም። በዘመኑ ቁጥጥር ስር መውደቅ ነው ትርፉ። የዘመኑ ሲስተም በእኛ ላይ ይሰለጥናል። ስለዚህ ከዚህ ማምለጫው መንገድ ነው እግዚአብሔር እየጠቆመ ነው። መንጭቄ ያወጣሃለሁ አላለም። ለኛ ሰጥቶታል መውጫው። ይህን በተመለከተ አማኝ ሁሉ በሁለት ይከፈላል። ዘመኑን የዋጀ እና ለጌታው ክብር የሚጠቀም አንደኛው ግሩፕ ሲሆን፣ ሁለተኛው ደግሞ በዘመኑ የተዋጀ በዘመኑ ቁጥጥር ስር የወደቀ ጊዜውን ለጌታ ክብር የማይጠቀም ክርስቲያን ይሆናል። የትኛው ካምፕ ውስጥ ነን? ከዚህ አናመልጥም። ማንኛችንም ከሁለት አንዱ ግሩፕ ውስጥ ነን። ወይ ዘመኑ የዋጀው ዘመኑ የሚቆጣጠረው ወይም ደግሞ ዘመኑን የሚቆጣጠር። ከዚህ አናመልጥም። ዘመኑን መዋጀት ለምን አስፈለገ? ቁጥር 16 ላይ ቅድም እንዳነበብነው ቀኖቹ ክፉዎች ስለሆኑ ነው። ይህ ዓለም አቀፋዊ እውነት ነው። ቀኖቹ ክፉ ያልሆኑበት የጂኦግራፊ ክልል የለም ከሰማይ በታች። ገብቷችኋል? በዓለም ላይ 7 ክፍለ ዓለማት አሉ። በሰባቱም ክፍለ ዓለማት ቀኖቹ ምንድናቸው? የትም ሀገር መልካም ቀን የለም። ከክፉ ለማሸሽ የትም አንሄድም። ማምለጥ አይቻልም። ስፍራ በመቀየር ማምለጥ አይቻልም። ፊዚካል ስፍራ ማለት ነው። ይህ ዓለም አቀፋዊ እውነት ነው። ለመሆኑ ቀኖቹ ለምን ክፉ ሆኑ? እግዚአብሔር ክፉ አድርጎ ፈጠራቸው። ቀኖቹ ለምን ክፉ ሆኑ? እግዚአብሔር ቀኖችን ሲፈጥር ትዝ ካለን ዘፍጥረት ላይ ከፈጠረ በኋላ መጨረሻ ላይ አስተያየት ይሰጣል። እነሆም ምን ነበር? ክፉ ነው ብሎ አያውቅም። የትም ቦታ መልካም ነበር የሚለው እግዚአብሔር በፈጠራቸው ቀኖች ክፉ የሆነው ሰይጣን ግን በአዳምና በሔዋን ምክንያት የዚህ ዓለም ገዢ ሆነ። የዚህ ዓለም ገዢ ተብሎ በዮሐንስ ወንጌል 3 ቦታ ተጽፏል። ዮሐንስ 12:31፣ ዮሐንስ 14:30፣ ዮሐንስ 16:11። ጌታ ኢየሱስ ነው ሁሉም ቦታ ላይ የተናገረው። የዚህ ዓለም ገዢ ተፈርዶበታል። የዚህ ዓለም ገዢ ይመጣል። የዚህ ዓለም ገዢ ወደ ውጭ ይጣላል። ሶስቱ እነዚህ ናቸው። የዚህ ዓለም ገዢ መልካም ነው ክፉ ነው? ክፉ ነው። ስለዚህ ቀኖቹ ክፉ የሆኑት የዚህ ዓለም ገዢ ክፉ ምን ስላደረገ ነው? ዓለምን ሁሉ ስለያዘ ነው። አንደኛ ዮሐንስ ምዕራፍ 5 ቁጥር 18 ላይ ይህንን እናገኘዋለን። ዓለም ሁሉ በክፉ እንደተያዘ እናውቃለን ይላል። ዓለም ሁሉ በክፉ እንደተያዘ እናውቃለን ይላል። ስለዚህ እነዚህ ክፉ የሆኑበት ቀኖቹ ምክንያቱ ክፉ የሆነው ገዢ ስለሚሰለጥንበት ነው ማለት ነው።
ለዚህ ነው እንግዲህ ሐዋርያው ጳውሎስ ቀኖቹ ክፉዎች ስለሆኑ ቀኖቹ ምን አድርጓቸው አለን? ዋጁ ብሎ ነገረን። ቀኖቹን ዋጁ ብሎ ብቻ ሳይሆን የተወልን 4 ነጥብ አላደረገውም። ቅድም ወንድማችን 4 ነጥብ አለ፣ ትክክለኛ ነው። እዚህ ጋር ግን 4 ነጥብ የለም። ቀኖቹን ዋጁ ብሎ 4 ነጥብ አላደረገም፣ ክፍት ነው። እንዴት እንደምንዋጅ ግን ምን አድርገዋል? መንገድ አሳይተዋል። ዛሬ የምናየው ይሄን ነው። እግዚአብሔር መውጫውን መንገድ ሰጥቶናል። ክብር ለእግዚአብሔር ይሁን። መውጣት የሚፈልግ ይችላል። አሜን። እግዚአብሔር አድርግ ሲል ማድረግ የሚቻልበት ነገር ሰጥቶ ነው። አለበለዚያ ጻድቅ አይደለም። ገብታችኋል? እግዚአብሔር ጻድቅ የሚያሰኘው ማድረግ የማንችለውን አያዝም። ስለዚህ እነዚህን ክፉ ቀኖች ወይም ዘመን እንዴት እንዋጅ? የመዋጃው መንገድ ምንድነው? ምን አሳየን ጳውሎስ? ዘመኑን ዋጁ ብቻ አላለም። የመዋጃውንም መሳሪያ እግዚአብሔር በቃሉ ውስጥ አሳይቶናል። ለመዋጀት ምን ያስፈልጋል? የምንዋጅበት ነገር ያስፈልጋል። ስለኛ መዋጀት እንኳን መጽሐፍ ሲናገር አንደኛ ቆሮንቶስ 6:19-20 በዋጋ ምን ብላችኋል? ተገዝታችኋል። ዋጋ ያስፈልጋል ማለት ነው። ጌታ ኢየሱስ እኔን ዝም ብሎ አልገዛም፣ እናንተም ዝም ብሎ አልገዛም። ምን ከፍሏል? የከበረ። አሜን። የኛ መለኪያ ማንነታችን ሳይሆን የኢየሱስ ደም ነው። አሜን። ሰው ስንት ያወጣል ዋጋው ቢባል እንደ ልብሳችን አይደለም፣ እንደ መልካችን አይደለም። የቀራንዮ ደም። አሜን። መለኪያው እሱ። ክብር ለእርሱ ይሁን። አሜን። ውድ ስለዚህ በዋጋ ተገዝታችኋል ይላል ጳውሎስ። ጴጥሮስ ደግሞ በጥሩ አገላለጽ አንደኛ ጴጥሮስ ምዕራፍ 1:18-19 ባለው ክፍል ላይ እንዲህ ይላል፣ ከአባቶቻችሁ ከወረሳችሁት ከከንቱ ኑሯችሁ በሚያልፍ ነገር በብር ወይም በወርቅ ሳይሆን ነውርና እድፍ እንደሌለው እንደ በግ ደም በክቡር የክርስቶስ ደም እንደተዋጃችሁ ታውቃላችሁ ይላል። ክብር ለእግዚአብሔር ይሁን። ለመዋጀት ምን ያስፈልጋል? ዋጋ ያስፈልጋል። የሚከፈል ዋጋ ያስፈልጋል። ጌታ ኢየሱስ ዋጋ ከፍሎ ነው የዋጀው። ስለዚህ እኛም ዋጋ እንከፍላለን። ትከፍላላችሁ? ፈቃደኞች ናችሁ? ግን የኛ ቀላል ነው፣ በጣም ቀላል ነው፣ ከባድ ነገር አይደለም። ክፉን ዘመን የምንዋጅበት መሳሪያ ኤፌሶን 5 አውጣው። ቅድም የጀመርነውን ክፍል በዛው ላይ ነው የምንሽከረከረው። 15 እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንድትመላለሱ በጥንቃቄ ምን በሉ ተጠበቁ ይላል። አሁን የቀድሞ ኑሯችንን ጋራ አንጻራዊ አድርጎ ያሳየናል። እንግዲህ ከዚህ በላይ የተጠቀሱ ነገሮች አሉ። ያንን ግምት ውስጥ በመክተት ማለት ነው። እንደ ጥበበኞች እንጂ ጥበብ እንደሌላቸው። ስለዚህ የጥበብ አመላለስ አለ፣ ጥበብ የሌላቸው አመላለስ አለ። ስለዚህ በዚህ መልክ ነው እንደ ጥበበኞች ይላል። ምን እንድትሉ? እንድትመላለሱ። በዚህ በክፉ ቀኖች ውስጥ እንደ ጥበበኞች እንድትመላለሱ በጥንቃቄ ምን በሉ ተጠበቁ። ጥበብ ምንድን ነው? ጥያቄው ይሄ ነው። ጥበብ ምንድን ነው? በብሉይ ኪዳን ኢዮብ፣ ዳዊትና ሰለሞን አንድ አይነት ስለ ጥበብ የተናገሩት አለ። ኢዮብ፣ ንጉሥ ዳዊትና ልጁ ሰለሞን። ኢዮብ 28:28፣ መዝሙር 111:10፣ ምሳሌ 1:7፣ ምሳሌ 9:10። የጥበብ መጀመሪያ ምንድን ነው? 3-4ቱም ጥቅስ ይሄንን ነው የሚናገረው። የጥበብ መጀመሪያ ይለዋል እግዚአብሔርን መፍራት ነው። ስለዚህ
ይሄንን ዴፊኒሽን ወደ አነበብነው ክፍል ስንወስደው እንዴት እናነበዋለን? እንዴት ተመላለሱ እንደ ጥበበኞች ተመላለሱ የሚለውን ስንተረጉመው ምን ይሆናል ማለት ነው? እግዚአብሔርን በመፍራት ዘመኑን ዋጅ። ዘመኑን የምንዋጅበት ሌላ መሳሪያ የለም፣ ጥበብ ነው። የኛ ጥበባችን ደግሞ ምንድነው? እግዚአብሔርን መፍራት ነው። ክብር ለእግዚአብሔር ይሁን። ስለዚህ እግዚአብሔርን በመፍራት እንመላለስ። ያን ጊዜ ዘመኑ እኛን አይዋጀንም፣ ዘመኑን እኛ እንቆጣጠረዋለን። ክብር ለእግዚአብሔር ይሁን። ቀኑ በትእዛዝ ስር ነው ይላል መጽሐፍ ቅዱስ። ደስ ይለኛል። ቀኑ በእግዚአብሔር ትእዛዝ ውስጥ ነው። ግን እኛ በእግዚአብሔር ትእዛዝ ውስጥ ካልገባን ችግር ነው። ክፉ ቀን፣ ቅድም ክፉ ወሬ ነው የሰማነው። እንዴት እናምልጥ? ብዙ ክፉ ይባላል። ብዙ ክፉ የሚባላል። ይሄን እንዴት እናምልጥ? እንዴት እንዋጀው? እግዚአብሔር በዘመናችን እንዴት ይክበር? ለእግዚአብሔር ክብር እንጸልያለን። ክብር በህይወቴ ይገለጥ እንላለን። ጥሩ ጸሎት ነው። ምን ማለት ነው የእግዚአብሔር ክብር ታዲያ? መጽሐፍ ቅዱስ ምን ሰጥቶናል? እንደምን ተመላለሱ? እንደ ጥበበኛ ተመላለስ። ጥበብ ምንድነው ብለናል? እግዚአብሔርን መፍራት። ኦኬ። እንደዚህ ካለም በኋላ ቆላስይስ 4:5 ላይ ተመሳሳይ ቃል አለ። ዘመኑን እየዋጃችሁ በውጭ ባሉት ዘንድ በጥበብ ተመላለሱ ይላል። በውጭ ባሉት ዘንድ፣ ውጭ ያሉት እነማን ናቸው? ቸርች አላለም። አገልግሎት ቦታ አይደለም ብያለሁ። በውጭ ባሉት ምን ዘንድ፣ ውጭ የተባሉት እነማን ናቸው? ጌታ ኢየሱስን የግል አዳኛቸው አድርገው ያልተቀበሉ ናቸው። ስለዚህ በእነሱ ፊት እንዴት ተመላለስ? በጥበብ። ቸርች ስንመጣ አይደለም የቸርች ቋንቋ ሳይሆን እኛ የተሰጠን የትም ስንሆን ቋንቋችን ያው ነው። አሜን። የትም ስንሄድ ማንነታችን ያው ነው። ጳውሎስ እንዲህ ይላል ሁለተኛ ቆሮንቶስ 2:14 ላይ ሁሉ ጊዜ ድል በመንሳት ለሚያዞረን ይላል። እሱ ብቻ ሳይሆን የሚቀጥለው ነው። ሁሉ ጊዜ በየስፍራ ሁሉ የእውቀቱን ሽታ በእኛ ለሚገልጥ ይላል። ሁሉ ጊዜ በሁሉ ስፍራ ኃጢአተኛ ባለበት፣ ቸርችም ባለበት፣ ቅዱሳን ባሉበት፣ የፈለገ ነገር ባለበት የእውቀቱን ሽታ ጠረኑን በእኛ የሚገልጥ ይላል። የእግዚአብሔር ጠረን ይሸታል። በሁሉ ስፍራ ማንነታችን እግዚአብሔርን ይሸታል። ይሄ ማለት ነው ዘመን መዋጀት። መልክ የማይቀያየር ፈሪሳዊነት የሌለበት። እንግዲህ እንደ ጥበበኛ እንድንመላለስ ዘመኑን ለመዋጀት የሚያስፈልጉን ሁለት መሳሪያዎች፣ አንደኛ ቁጥር 17 ላይ ምን ይላል? አንብቡት መጽሐፍ ቅዱሳችሁ። የመጀመሪያው መሳሪያችን ያ እስካሁን አላየንም። መሳሪያው አገኛችሁት? ዘመኑን ዋጁ ካለ በኋላ 17 ስለዚህ ይላል። ስለዚህ የሚለው ቃል አጠቃቀም ስለዚህ የሚለው ከበፊቱ ጋር የሚያያይዝ ነው። ዘመኑን ዋጁ አለና ስለዚህ የጌታ ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች። ይሄ የመጀመሪያው መሳሪያችን ነው። ክብር ለእግዚአብሔር ይሁን። ክፉዎቹን ቀን የምንዋጅበት ዘመናችን ለእግዚአብሔር ጥቅም፣ ለእግዚአብሔር በረከት፣ ለእግዚአብሔር ክብር እንዲውል ከፈለግን መሳሪያው ቁጥር 17 ነው። የጌታ ፈቃድ ምን እንደሆነ አስተውሉ። የጌታን ፈቃድ ምን እንደሆነ ማስተዋል ጥበብ ነው።
የጌታ ፈቃድ ምን እንደሆነ አለማወቅ ሞኝነት ነው አይደለም ይላል። ሞኞች አትሁኑ ይላል። ይሄም እኛን ለሁለት ይከፍለናል። እዚህ ያለ ነው ሞኞች አለን፣ የጌታን ፈቃድ የምናውቃለን። ምንም ላደርጋችሁ አልችልም ቃሉ ነው ምን ያላልኩኝ። ሞኝ አለ ይላል እግዚአብሔር። የጌታን ፈቃድ ሳያውቅ በቃ ቸርች የሚመጣ ዝም ብሎ የሚያገለግል ሞኝ አለ። አገለገለ እንጂ ዘመኑን እየዋጀ አይደለም። ጸለየ እንጂ ዘመን እየዋጀ አይደለም። ዘመረ እንጂ ዘመን እየዋጀ አይደለም። ቃሉ ነው። ከተጽዕኖ በላይ የሚያኖር የእግዚአብሔር እውነት ነው። የእግዚአብሔር ፈቃድ ነው። ስለዚህ የጌታ ፈቃድ ማስተዋል ለክርስቲያን ትልቅ መሳሪያ ነው። አንደኛ ጴጥሮስ ምዕራፍ 4 ከ1 እስከ 2 የተጻፈ ቃል አለ። አውጡት አንድ ጊዜ ናችሁ። የጌታን ፈቃድ ማስተዋል አወጣችሁት? ከ1 እስከ 2 ክርስቶስም በስጋ ስለኛ መከራን ስለተቀበለ ከእንግዲህ ወዲህ በስጋ ልትኖሩ በቀረላችሁ ዘመን እንደ እግዚአብሔር ፈቃድ እንጂ እንደ ሰው ምኞት እንዳትኖሩ እናንተ ደግሞ ያን ሐሳብ እንደ ዕቃ ጦር አድርጋችሁ ያዙት። በስጋ መከራን የተቀበለ ኃጢአትን ትቷልና። ጌታ ይመስገን። ያንን ምን አድርጋችሁ ያዙት? ምን ማለት ነው? ዕቃ ጦር ምንድን ነው? አሁን ይሄ ምንድን ነው? ይታያችኋል? ኋላ ያላችሁት በእጅ ምን እንደያዝ ትንሽ ስለሆነች አትታዩ። ሞባይል ይባላል። በአማርኛ ምንድን ነው ይባላል? በአማርኛ ረጅም ነው ታሪኩ። ሞባይልን በለው ግድ የለም። ይሄ ሞባይል መሳሪያ ነው። ሰው የሚገል አይደለም። መሳሪያ ሲባል ኦኬ፣ መሳሪያ ምን የማድረግ ስልክ ከሰው ጋር የምንገናኝበት ማለት ነው። ኦኬ፣ ከሩቅ ቦታ በማንተያይበት ጊዜ በአካል የምንገናኝበት መሳሪያ ነው። ሌላም ነገር መጠቀሚያ ነው። ስለዚህ በዚህ መሳሪያ በመጠቀም ምንን እናሸንፋለን? ምንድን ነው የምናሸንፈው? በዚህ መሳሪያ በመጠቀም አለመገናኘትን እናሸንፋለን። ግልጽ ነው? ግልጽ ነው ወይ? ይሄ ከገባችሁ በቃ ምንም አያስፈልጋችሁ። ጴጥሮስ የሚለውን አዳምጡ። ከእንግዲህ ወዲህ አንብባችሁታል? አስተውላችሁታል? በስጋ ልትኖሩ በቀረላችሁ ምን ዘመን ቀርቶልናል? እርግጠኛ ይሆናል? እኔ እርግጠኛ አይደለሁም። አሁን ምን እንደሆነ አላውቅም። ግን ጴጥሮስ ምን ይላል? በስጋ ልትኖሩ በቀረላችሁ ዘመን እንደ እግዚአብሔር ፈቃድ እንጂ እንደ ሰው ምኞት እንዳትኖሩ እናንተ ደግሞ ያንን ሐሳብ እንደ ጦር ዕቃ አድርጋችሁ ያዙት ይላል። የጦር ዕቃ የሚለው ነው ያዙልኝ። የጦር ዕቃ የእግዚአብሔር ፈቃድ የጦር ዕቃ ነው። ጠላትን መርቻ፣ ጠላትን ማሸነፊያ፣ ዘመኑንም ማሸነፊያ። እንደ እግዚአብሔር ፈቃድ ኃይለኛ መሳሪያ የለም። የእግዚአብሔር ፈቃድ የኛ መጠለያ ነው። የእግዚአብሔር ፈቃድ የኛ መኖሪያ ነው። የእግዚአብሔር ፈቃድ የኛ መሳሪያ ነው። ዘመን ለመሸጋገር ክፉን ለማለፍ የሚያስችለን መሳሪያ ቢኖር የእግዚአብሔር ፈቃድ ብቻ ነው። ክብር ለኢየሱስ ይሁን። የዕቃ ጦር አድርጋችሁ ያዙት። የጌታ ፈቃድ ምን እንደሆነ አስተውሉ። የጌታን ፈቃድ የምናስተውለው በምን ውስጥ ነው? በቃሉ ውስጥ ነው። ስለዚህ ከመጽሐፍ ቅዱስ ጋር ነው የሚያገናኘን ጳውሎስ።
ዘመኑን የምትዋጅበት መሳሪያ ያለው ኢንተርኔት ውስጥ አይደለም፣ በሌሎች መጽሐፍ ውስጥም አይደለም። የት ነው? የእግዚአብሔር ቃል ውስጥ ነው። ክብር ለእግዚአብሔር ይሁን። ክፉውን ዘመን ለመዋጀት ከፈለክ የጌታ ፈቃድ በቃል ውስጥ አለ። የጌታን ፈቃድ እናስተውል። በእግዚአብሔር ቃል የከበረውን ከተዋረደው እንለያለን። ክብር ለእግዚአብሔር ይሁን። ችግራችን ይሄ ነው። የዘመኑ የከበረውን ከተዋረደው መለየት አለመቻል። የሚለይ ወንፊት የለም። የጌታን ፈቃድ በምናስተውልበት ጊዜ የከበረውን ከተዋረደው ለመለየት እንችላለን። ክብር ለእግዚአብሔር ይሁን። ዘላለማዊውን ከጊዜያዊው መለየት እንችላለን። ክብር ለእግዚአብሔር ይሁን። የሚቀድመውን ከተከታዩ መለየት እንችላለን። አለበለዚያ ተከታዩን አንደኛ የተዋረደውን ከከበረው ጊዜያዊውን ከዘላለማዊ እናገለባብጥና ህይወታችን ሲተራመስ ለመጣው አገልጋይ እጅ ጫንብኝ ችግር አይፈታም። በእጅ በመጫን ጸሎት አይሰራም ማለት ነው። የተሰጠንን እንጠቀምበት። መሳሪያ የተሰጠው ለኛ ነው፣ ለሰይጣን አልተሰጠም። ስለዚህ የከበረውን ይኸው ኤርሚያስን እንዲህ አለው እግዚአብሔር 15 በጣም ደስ የሚለኝ ቃል ነው። ኤርሚያስ ምዕራፍ 15 ከ19 እስከ 21 ስለዚህ እግዚአብሔር እንዲህ ይላል፣ ብትመለስ እመልስሃለሁ፣ በፊቴ ትቆማለህ፣ የከበረውንም ከተዋረደው ብትለይ እንደ አፌ ትሆናለህ። ወደ አንተ ይመለሳሉ፣ አንተ ግን ወደ እነርሱ አትመለስም። ስለዚህም ሕዝብ የተመሸገ የናስ ቅጥር አደርግሃለሁ፣ ይዋጉሃል፣ እኔ ግን ለማዳን ከአንተ ጋር ነኝና አያሸንፉህም። ከክፉ ሰዎችም እጅግ እታደግሃለሁ፣ ከጨካኞችም ጡጫ እቤዥሃለሁ። መቼ? የከበረውን ከተዋረደ ስትለይ። ለማንም አልተጻፈም። ባለመብቱ የከበረውን ከተዋረደው የሚለይ ብቻ ነው የዚህ ቃል ባለመብት። ይዋጉሃል፣ የገሃነም ደጆች ይዋጉሃል። አንድ ድራማ ላሳያችሁ። ትወዳላችሁ ድራማ? ኦኬ። እሷ ማናት ብያችኋለሁ? አማኝ። ኦኬ። እሷ እንደ እግዚአብሔር ናት፣ እኔ እንደ ሰይጣን ነኝ ብያችኋለሁ። ይሄ እሷ አማኝ ናት። እነዚህ በእሷ ላይ ያለውን ጥበቃ ነው የሚያሳየው። ኦኬ። ዙሪያዋን የእግዚአብሔር ጥበቃ አለ። ኦኬ። አንደኛ ዮሐንስ 3:8 ላይ ስለዚህ የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ምን ይላል? ተገለጠ ይላል። ከሱ ከፍ ብሎ ቁጥር 7 ላይ የዲያብሎስ ስራ ምንድን ነበረ ይላል? ኃጢአት ነው ይላል። ኃጢአት ነው። እና እቺ አማኝ አሁን በእግዚአብሔር ጥበቃ ውስጥ ናት። ሰይጣን ዙሪያዋን ይዞራታል። ገብቷቸዋል። ሊያገኛት አይችልም። ዝም ብሎ መሽከርከር ነው። በዚህ መግባት አይችልም። ለምን ቢባል ጥበቃ አለ። እድል ይፈልጋል። እግዚአብሔር ደግሞ ያያል። እዛው ነው፣ አይኖቹ እርሷ ላይ ነው። አሁን ሰይጣን ስጦታ ይዞ ይመጣል። ኦኬ። በር ነው የሚፈልገው። ስለዚህ ሁል ጊዜ ሰይጣን መሳሪያ ይዞ ነው የሚመጣው እንጂ በአካል ዳይሬክት ኮንታክት የለውም። ይሄ አባባሌ ግልጽ ነው። በቀጥታ ከኛ ጋር መገናኘት አይችልም፣ ግን ኮንታክት ፖይንት ይፈልጋል፣ ሰምቲንግ ይፈልጋል። ስለዚህ ሰምቲንግ ይዞ የሚመጣው የፈለገ ስም ስጡት፣ ስሙ ኃጢአት ነው። ግልጽ ነው። እኔና እናንተን ሰይጣን የሚያገኘን በኃጢአት ብቻ ነው። አለበለዚያ ልንነካካ አንችልም። ይመጣና ለእርሷ ይሄን ያሳያታል። ስሙ እንግዲህ የተለያየ ነገር ነው፣ ብዙ ነገር ማለት እንችላለን። ይሄ ምን እንደሆነ ግን
አንድ ነገር ይዞ መጥቷል ወደ እርሷ ያሳያታል። ኦኬ እሷ አይኗ እየተቆለጨለጨ ያስጎመጃት ይሄዳል። ግን ስቲል የእግዚአብሔር ጥበቃ አለ። ምንም ሊያረጋት አይችልም። ያሳያል። አንቺው ተቀበለች። ምን ሆነ ማለት ነው? ተገናኘ፣ መንገድ ከፈተች። እግዚአብሔር ለምን አልያዘም? እጄ ፈቃድ ይባላል። ዝም ብሎ ነው የሚያየው። እምቢ ማለት መብቷል። ለዚህ ነው ዲያብሎስን ምን አድርጉት? ተቃወሙት። ማለት በኢየሱስ ስም ማለት አይደለም። አሁን እዚህ ጋር በኢየሱስ ስም ብትል ምንም የሆነው ነገር የለም። ተቀበለች ማለት ምን ሆነ ማለት ነው? ለሰይጣን እድል አትስጡት ተብሎ የተጻፈው ቃል በተቃራኒው ምን ሆነ? እድል ሰጠ። ስለዚህ እኔና እቺ እህት ተገናኘን ማለት ነው። ሰይጣን አሁን ከዚህ በኋላ ይሄንን ተቀብላ በምትፈልገው መንገድ ልትዘረዝረው ትችላለች፣ ግን እድል አገኘ። ስቲል እግዚአብሔር ግን ዝም ብሎ ያያል። ምንም ማድረግ የሚችለው ነገር የለም። ቁጭ በሉ፣ ጌታ ይባርካቸው። ስለዚህ የሰይጣን ኃይል ወደኛ ይዞ የሚመጣው ነገር ላይ ይወሰናል። ኮንታክት ፖይንት ማለት ያ ነው። ኮንታክት ፖይንት ከሌለ በስተቀር ሁል ጊዜ ሰይጣን እኛን ይዋጋናል፣ ሰይጣን እኛን ይዞረናል። ከዛ በላይ ሊያደርገው የሚችለው ነገር የለም። የፈለገውም የገሃነም ደጆች ተሰብስበው ቢመጡ እኔና እናንተ ምንም ሊያደርጉን አይችሉም። እኛ ምን እስካላደረግን ድረስ የሱ እስካልነካ የሱ መሳሪያዎች አሉ። ምሳሌ ውሸት የሱ መሳሪያ። በሱ ተጠቅማችሁ ከሆነ በቃ ባለመብት ህይወታችሁን ሊመሰቃቀል። አሁን ይሄ ለሷ የሰጠኋት እንደሱ ሊሆን በሱ ሊመሰል ይችላል። ስለዚህ እነዚህን ክፉ ቀኖች መዋጀት የምንችለው የእግዚአብሔርን እውነት ምን በማድረግ ነው? ረሳ ነው በማስተዋል ነው። የእግዚአብሔርን እውነት በማስተዋል ነው። የጌታን ፈቃድ ምን እንደሆነ አስተውሉ ተብሎ ስለተጻፈ የእግዚአብሔርን ፈቃድ ማስተዋል መቻል አለብን። ሁሉ ተፈቅዶልኛል፣ በእኔ ላይ ግን አንድ ነገር እንኳን አይሰለጥንብኝም። በዚህ ቃል መሰረት ራሳችንን እስቲ እንፈትሸው። በእኛ ላይ የሚሰለጥን ምንድን ነው? በእኔ ህይወት ላይ ተጽዕኖ እያመጣ ያለው ምንድን ነው? እኔ ልቆጣጠረው ያልቻልኩት እምቢ አላደርግም እያልኩ ግን አለማድረግ ያቃተኝ ምንድን ነው? እምቢ ማለት ከቻልኩ ነፃ ነኝ። እምቢ ማለት ካልቻልኩ ሰምበዲ እየተቆጣጠረኝ ነው። የውጭ ኃይል እየተቆጣጠረኝ ነው። ለእኛ ስለተሰጠው መንፈስ ጳውሎስ ሲናገር የኃይል የፍቅር ራስን የመግዛት መንፈስ። ራስን የመግዛት ምትሏን በደንብ አስተውሏት። አሁን ራሴን ልገዛው የማልችልበት ምክንያት ምንድን ነው? የውጭ ኃይል ካለ ራሴን መግዛት አልችልም። ነገሩን ማድረግ አልፈልግም፣ ግን በቃ ግድ ሆነብኝ። ስለዚህ እኔ በእስራት ውስጥ ነኝ። መጽሐፍ ቅዱስ የሚለው ሁሉ ተፈቅዶልኛል፣ በእኔ ላይ ግን አንድ ነገር እንኳን ለምን ሰለጠነ ብንል መልሱ ምንድን ነው? አሁን እንዳየ ነው። ለምን ሰለጠነ? ፈቃድ ሰጠነ። ፈቃድ ሰጠነው። ብዙ የሚሰለጥኑብን ነገሮች አሉ። ዘመኑን ለመዋጀት እንግዲህ አማኝ ምንም ነገር የማይሰለጥንበት ሊሆን ይገባዋል። ያን ጊዜ ብቻ ነው የጌታ ፈቃድ ማስተዋል ምናችን ነው ብለናል። እንደ ጴጥሮስ አባባል የቃጦራችን ነው፣ እንዳትረሱ። ይሄ የመጀመሪያው መሳሪያ ነው። ይህን ክፉ ዘመን የምንኖርበትን የምንዋጅበት የጦር መሳሪያችን ምንድን ነው? የጌታን ፈቃድ ማስተዋል ነው።
እግዚአብሔርን ፈቃድ እንድናስተውል እግዚአብሔር ይርዳል። ሁለተኛው መሳሪያ ቁጥር 18 ላይ የተጻፈው ነው። ሁለተኛው መሳሪያ ቁጥር 18 ምን ይላል? መንፈስ ይሙላባችሁ እንጂ በወይን ጠጅ በወይን ጠጅ መስከር እዚህ ምን አመጣው? በወይን ጠጅ መስከር እዚህ ምን አመጣው? እንሰክራለን እንዴ? መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ የማባከን ነውና። ወይን ጠጅ ጠጡ ግን አትስከሩ የሚል ያስመስላል። አንዳንድ ሰዎች እንዲህ ይተረጉሙታል። አትስከሩ ስለሚል መጠጣት እዚች ውስጥ አለች ማለት ነው። ገብታችኋል? ያልተጻፈውን ያነባሉ ተርጉሞ ማለት ነው። ዛሬ ወይን ጠጅ እኛን አያሰክረንም፣ እርግጠኛ ነኝ። እዚህ የሚሰክር የለም፣ ወይን ጠጅ የሚጠጣም የለም። ግን የሚያሰክሩ ብዙ ነገሮች አሉ። ብዙ የሚያሰክር ነገር አለ። መስከር ማለት ምን ማለት ነው? መስከር ማለት በአንድ የውጭ ኃይል ቁጥጥር ስር መሆን ማለት ነው። ቋንቋ ይቀይራል፣ አካሄድ ይቀይራል፣ አመለካከት ይቀይራል። የሰከረ ደቀ መዛሙርት በመንፈስ ቅዱስ ሰከሩ አንድ ወቅት። ስለዚህ መጡና እንዴ የጉሽ ጠጅ ጠግበዋል አሏቸው። ሐዋርያት ሥራ ምዕራፍ 2። ከዛ ጴጥሮስ እንዲህ ብሎ መለሰ፣ ኧረ ገና እኮ ከጠዋቱ 3 ሰዓት ነው። እንዴት በዚህ ሰዓት እንዴት ይሰከራል? ሰክረን አይደለም በመጠጥ አለ። እኛ የሰከርነው ግን ከሰማይ በሚወርድ መጠጥ ነው አለ። ክብር ለእግዚአብሔር ይሁን። ኢሳይያስ እንዲህ ይላል፣ በመጠጥ አይሁን እንጂ ተንገድገዱ ይላል። በመጠጥ አይሁን እንጂ ተንገድገዱ ይላል። እና በመንፈስ መስከር ነው እዚህ ጋር የሚናገር። መንፈስ ይሙላባችሁ፣ በመንፈስ መስከር። ሮሜ ላይ ደግሞ በመንፈስ የምትቃጠሉ ሁኑ ይላል። ስለዚህ ሰው በመንፈስ ሲሞላ፣ በመንፈስ ሲቃጠል ምንድን ነው የሚሆነው? የእግዚአብሔር ነገር ነው በዛ ሰው ህይወት የሚሰለጥነው። ፍላጎቱ እግዚአብሔር ነው። ፍላጎቱ የእግዚአብሔር ፈቃድ ነው። የሚያስበው የእግዚአብሔርን ፈቃድ ነው። የሚያሸተው የእግዚአብሔርን ፈቃድ ነው። በመንፈስ ሲሰክር፣ በመንፈስ ሲሞላ። ከመንፈስ ውጪ የሆነ ሙላት ለራስ መሮጥ ነው፣ ለሌላ ነገር መሮጥ ነው፣ በሌላ ነገር ላይ መስከር ነው። በወይን ጠጅ ሳይጠጡ በሌላ ነገር የሚሰክሩ ብዙዎች አሉ። የእግዚአብሔር ፈቃድ ትዝ የማይላቸው፣ የራሳቸው ነገ ትዝ የሚላቸው፣ ነጋቸው በእግዚአብሔር ያልተጠቀለለ። የኔና የናንተ እጅ የኔና የናንተ ነገ በማን ተይዟል? የኔና የናንተ ነገ በማን ተይዟል? በእግዚአብሔር። ክብር ለእግዚአብሔር ይሁን። የኛን ነገ የያዘ እግዚአብሔር ስሙ የተባረከ ይሁን። የኛ ነገ ግን የሚመጣው ዛሬ እንዴት እየኖርን ነው። በመንፈስ በመሞላት ክፉውን ዘመን ምን ማድረግ ይቻላል? መዋጀት ይቻላል። ጊዜውን ለእግዚአብሔር ክብር መጠቀም ይቻላል። የዘመኑ ምልክት ምንድን ነው? የሩጫ ዘመን ነው። የሩጫ ዘመን ነው። ሲስተሙ ሰው የእግዚአብሔርን ቃል እንዳያነብ፣ ባይብል ስተዲ እንዳይመጣ፣ ወደ ቤተ ክርስቲያን እንዳይመጣ። እሁድ ዛሬ የቀሩ ሰዎች የሉ። ብዙ ነገር አለ። እንዳያገለግሉ ብዙ ነገር አለ። ክፉ ዘመን ምን አድርጓል? ሰውን አስሮ ይዟል። ይሄን ክፉ ዘመን እንዴት እናምልጥ? ይሄን ክፉ ዘመን ማምለጥ የሚቻለው ከተጽዕኖ በላይ ሊያደርግ በሚችል በመንፈስ ሙላት። ሁለተኛው መሳሪያ ዘመኑን የምንዋጅበት የመንፈስ ሙላት ይባላል። በመንፈስ ስንሞላ የሚሆነው ምንድን ነው? አንድ ምሳሌ ብቻ ልውሰድላችሁ። እስጢፋኖስ ትዝ ይላችኋል? ሐዋርያት 7 ላይ ያስተያውቀው አንድ ጊዜ የመንፈስ ሙላት ምን አይነት በረከት እንዳለበት
እንደዚህ ክፍል እኔን የሚያረካኝ የለም። የእስጢፋኖስ ምዕራፍ 7 ከ50 ጀምሮ ዛሬ የመንፈስ ሙላት የምንለው ነገርና እዚህ ጋር የተጻፈው በፍጹም አይሄድም። በፍጹም አይሄድም። ተመልከቱ በመንፈስ የተሞላ ሰው የሚሆነው እንዲያውም ሊሞት ጥቂት የቀረው ሰው ነው። ማነው ያነብልኝ? ቤት ያንብብ ውስጥ ከ55 ጀምሮ እስከ 60 መንፈስ ቅዱስንም ተሞልቶ ወደ ሰማይ ትኩር ብሎ ሲመለከት የእግዚአብሔርን ክብር ኢየሱስንም በእግዚአብሔር ቀኝ ቆሞ አየና እነሆ ሰማያት ተከፍተው የሰው ልጅም በእግዚአብሔር ቀኝ ቆሞ አያለዋል። በታላቅ ድምፅም እየጮሁ ጆሮአቸውን ደፈኑ፣ በአንድ ልብ ሆነውም ወደ እርሱ ሮጡ። ከከተማም ወደ ውጭ አውጥተው ወገሩት። ምስክሮቹም ልብሳቸውን ሳውል በሚሉት በአንድ ጎበዝ እግር አጠገብ አኖሩ። እስጢፋኖስም ጌታ ኢየሱስ ሆይ ነፍሴን ተቀበል ብሎ ሲጣራ ይወግሩት ነበር። ተንበርክኮም ጌታ ሆይ ይህን ኃጢአት አትቁጠርባቸው ብሎ በታላቅ ድምፅ ጮኸ። ይህንን ብሎ አንቀላፋ። ሳውልም በእርሱ መገደል ተስማምቶ ነበር። ጌታ ይመስገን። ይህ ቲፒካል የሆነ የመጽሐፍ ቅዱሳችን ክፍል ነው። በመንፈስ መሞላት ምን ማለት እንደሆነና በመንፈስ መሞላት ውስጥ ያለውን በረከት የሚያሳይ እንደዚህ ክፍል የለም። ብዙ ጊዜ መንፈስ መሞላት ሲባል ሐዋርያት ሥራ ምዕራፍ 2 ላይ ትኩረታችን በልሳኖች ሁሉም ተናገሩ ይላል። ከዛ ያለፈ ነው የመንፈስ ሙላት። በልሳን በመናገሬ ምንም የሚሆነው ነገር የለም። አያስፈልግም አላልኩኝ። እሺ በደንብ ለዩ። እንደዚህ ክፍል ግን ፐርፌክትሊ ሰው በመንፈስ ሲሞላ የሚያሳየውን ነገር ምንም የሚያሳይ የለም መጽሐፍ ቅዱሳችን። በመንፈስ ሰው ሲሞላ ብዙ ነገር ይሆናል። እዚህ ጋር እስጢፋኖስ 6 አይነት ልምምድ ተለማምዷል። ሊሞት ትንሽ የቀረው ሰው 6 አይነት ልምምድ ውስጥ አስገብቶታል። የመንፈስ ሙላት ሲጀምር እንዲህ ይላል፣ መንፈስ ቅዱስንም ተሞልቶ ይላል። ሲጀምር በሙላት ነው። አሁን ይሄ የሞላው መንፈስ በእስጢፋኖስ ውስጥ የሰራውን ላሳያቸው። ወደ ሰማይ ትኩር ብሎ ሲመለከት ይላል። የመጀመሪያው የመንፈስ ቅዱስ ስራ ቀና ያደርጋል። ክብር ለእግዚአብሔር ይሁን። ምድራዊውን እንድንመለከት አያደርግም። ሰማይ፣ ምክንያቱም ከሰማይ የመጣ ስለሆነ ሰማይን ነው የሚያሳየው። ወደ ላይ የሚያሳይ የመንፈስ ሙላት ነው። በመንፈስ ካልተሞላን በስተቀር ምድራዊው ነገር ላይ ነው ትኩረታችን። ይሄ አቴንሽናችንን ይቀይራል። የመንፈስ ሙላት እየሰማችሁኝ ነው? አቴንሽናችንን ይቀይራል። ምድር ላይ የሚሆነውን ነገር ላይ አቴንሽን አይሆንም። የኛ አቴንሽን የት ይሆናል? መንፈሱ ወደ መጣበት አቴንሽናችን እዛ ይሆናል። የምትሰማው ምንድን ነው? በምድር የሚሆነውን ሳይሆን ከሰማይ አጀንዳ ምን አለ ነው። አብ ወልድ መንፈስ ቅዱስ ምን እያደረጉ ነው? ሰማያዊ ያደርጋል። ምድር ግን በክፉ ተይዛለች። እኛ ግን ውጪ ነን። ሃሌሉያ። ወደ ሰማይ ትኩር ብሎ ተመለከተ። ይሄ ብቻ አይደለም። ይሄ መጀመሪያ ልምምዱ ነው። ሁለተኛ ሰማይ ተከፈተ። አሜን። የተከፈተ ሰማይ፣ የተከፈተ ሰማይ በመንፈስ ቅዱስ ሙላት የሚመጣ ብቻ ነው። አለበለዚያ ሰማይ አይከፈትም። ጌታ ሆይ ሰማይ ክፈት፣ ጌታ ሆይ ሰማይ ክፈት ነው ጸሎታችን የሚሆነው። በመንፈስ ቅዱስ ያልተሞላ ሰማይ ሆይ ክፈት ነው። ክፈተው፣ ክፈተው ነው። የተሞላው ሰው ክፈተው ብሎ አልጸለየም። ጸለየ እንደ እስጢፋኖስ ጀስት ተከፈተ። ለምን ቢባል የሚከፍት መንፈስ ውስጡ ስለሞላ። ክብር ለእግዚአብሔር ይሁን። ስለዚህ የተከፈተ ሰማይ ይሰጣል የመንፈስ ሙላት። አንዳንድ ጊዜ እኮ እኛ ምድራዊ ላይ ነው አይናችን የሚከፈተው። በቃ ከዳር እስከ ዳር ከሰሜን እስከ ደቡብ ምን እንደተደረገ እናውቃለን። እግዚአብሔር ይሄን አይን ሸፍነው። አሜን። የሚወራ አለ
ላይ የሚወራ አለ ላይ አሜን ሃሌሉያ የተጠራ ነው የእርሱን በጎነት ይሄ አንደበት ለዚህ እንዴት ይናገር ከየት ኃይል ያግኝ የሚናገር እኮ የሰማህ ሰማይ ካልተከፈተ እንዴት ስለዚህ ይሄ ሊሞት ጥቂት የቀረው ሰው የተከፈተ ሰማይ አለ ይሄ ብቻ አይደለም ሶስተኛ የእግዚአብሔርን ክብር ኢየሱስንም አየ ቆሞ አየ ይላል ክብር ለእግዚአብሔር ይሁን የመንፈስ ሙላት እግዚአብሔር ሆይ ክብርህን አሳየን ክብሩ ያለው በመንፈስ ሙላት ውስጥ ነው ይሄንን ክፉ ዘመን የምንዋጀው ከዚህ የተነሳ ነው ስለዚህ የእግዚአብሔርን ክብር ያያል ግን አጠገቡ ማን ነው ያለው አስተውላችኋል እየተወገረ ነው እየተወገረ ያለ ሰው ምን እያየ ነው ወገራውን አይደለም የሚያየው ሃሌሉያ ሃሌሉያ የጠራውን እሱን ነው የሚያየው ያው የሚወግሩንን የሚያሳዩ አይኖቻችን ለሞት እየተወገረ የሚያየው እግዚአብሔርን ክብር አሜን ሃሌሉያ ኢየሱስን ቆሞ አየ አራተኛው የህይወት ልምምድ ያየውን መሰከረ ለሞት የሚያበቃ ወገራ እየወገሩት እያለ እንዲህ አላቸው ኢየሱስን አየሁት እያለ ለነሱ ይነግራቸዋል ኧረ ተውኝ ምን አረኳችሁ አይደለም እኮ የሚለው ኧረ ልቀቁኝ በቃኝ አላለም ኢየሱስን አየዋለሁ ሃሌሉያ አሜን አሜን ኢየሱስን እያየሁት ነው ነገራቸው የምንመሰክረው የሚኖረን በመንፈስ ሙላት ውስጥ ነው የምንናገረው የሚኖረን የመንፈስ ሙላት ስለ ኢየሱስ ነው የሚያናግረው አሜን ስለሱ ክብር ነው የሚያሳየው ቋንቋችን ዛሬ ምንድነው በቤት ስንገናኝ ምንድነው የምናወራው በቴሌቪዥን ሊተወራ የመንፈስ አልተሞላም የውሸት ክርስቲያን በመንፈስ ስትሞላ ሰማያዊ ነገር ትናገራለህ አሜን እኔ አይደለም የምለው እግዚአብሔር ቃል እየተደበደበ ስለ ድብደባው አላወራም የሚያወራው ግን ስለ ክብሩ ስለሱ ነው አሜን ያየውን የመጨረሻው የሚያደርጉትን ወገን ክርስትናችን እስቲ የት ጋር ነው ያለው የሚያደርጉትን ምንድነው እያደረጉ ያሉት እየደበደቡት ነው የሚያደርጉትን አያውቁም የክርስቶስ ሕይወት ነው አሜን ሃሌሉያ የሚያደርጉትን አያውቁም ሃሌሉያ ከጌታ ቀጥሎ ለመጀመሪያ ጊዜ የተናገረ እግዚአብሔር ሰው ዛሬ የምንቆጥረው ያደረጉብንን ነው በመንፈስ ስንሞላ ግን ያን አይደለም የምንቆጥረው ችግራችን በመንፈስ አንሞላ ወይ ለመሞላት አንፈልግም ይቅርታ የማያደርግ ክርስቲያን ለምን ይበዛል እየተወገረ ለሞት የሚያደርጉትን አያውቁም ማለት ከቻለ የኛ ክርስትና የት ነው ወገኖቼ ይሄ ዘመን እንዴት ነው የምናልፈው ኧረ ክርስትናችን ከቋንቋ ይለፍ አሜን
አፍራለሁ በጣም በእናንተ አይደለም ማፍረ በራሴ ነው። ወድቀናል። የክርስትና ስታንዳርድ ይሄ ነው። እግዚአብሔር መሳሪያውን ሰጠን፣ መንፈሱን ሰጠን፣ ቃሉን ሰጠን። እንዴት ምን ያርገን? ምን ያርገን? ምን ያርገን? ምን ያርገን? ምን ያርገን? ይህን ኃጢአት አትቁጠርባቸው። የጌታ እራት ሲመጣ ጌታን እራት የማይወስዱ ሰዎች አሉ። ለምንድን ነው ሁልጊዜ? ለምን? እንዴት ነው አብረን የምንኖረው ከዚያ ነገር ጋር? እኔ የማይገባኝ ነገር በድፍረት ሰው እያልኩ እንዳልሆነ ይገባቸዋል። ግን ህይወታችን ለምን አይስተካከልም? በመንፈስ ሙላት ለምን አንመላለስም? ጌታ ሲመጣ ነው። ብዙ ኦፖርቹኒቲ እኮ ሚስ አድርገናል። ብዙ ተሰበክን እኮ እንዲህ ያደርግልሃል፣ እንዲህ ትሆናለህ፣ እንዲህ ትገባለህ፣ እንዲህ ህይወት ይሄ ያድርግ የፈለገውን እግዚአብሔር ካለ ተቃውሞ የለኝም። ህይወት ግን ይሄ ነው። ሲመጣ ድፍረት የሚሆን የማናፍር ህይወት ይሄ ነው። የሚያደርግልን ነገር አይደለም። የሚያደርግልን ነገር የትም አያደርስንም። ግን የመጨረሻው ህይወታችን መለኪያው ይሄ ነው። ዋጋ የሚከፈለን በዚህ ነው። እግዚአብሔር